ሰላም የዩቲዩብ እና ቲክቶክ ተከታታዮቼ እንደምን አላችሁ? እንደምን ከረማችሁ? ዛሬ የምግብ ዘይት ምርጫችን በጤናችን ላይ ምን ያህል ተጽዕኖ እንዳለው እና እንዴት ተገቢውን ዘይት መምረጥ እንዳለብን በአጽንኦት እንወያያለን። ዘይት ለምን ያስፈልገናል? ዘይት አንደኛ ኃይል ሰጪ ነው። ዘይቶች ለሰውነታችን ዋና የኃይል ምንጮቻችን ናቸው። ሌላው ደግሞ ቫይታሚን ወደ ሰውነታችን ወደሚያስፈልገን ሰውነት ክፍል ከምግቦች ላይ መምጠጥ ይችላሉ። ለምሳሌ እንደ ቫይታሚን ኤ፣ ዲ፣ ኢ፣ ኬ ከምግብ መጠው ወደ ሰውነታችን እንዲገባ ያደርጋሉ ማለት ነው። አስፈላጊ ቅባቶች የምንላቸውን ሰውነታችን በራሱ ማምረት የማይችላቸውን እንደ ኦሜጋ 3 እና ኦሜጋ 6 ፋቲ አሲዶችን ይሰጡናል። እነዚህ ኦሜጋ የምንላቸው እነዚህ ነገሮች ለልብ፣ ለአንጎል እና ለህዋስ ጤና ወሳኝ ናቸው። በጣም አስፈላጊ ነው ማለት ነው። ኦሜጋ 3 ኦሜጋ 6 እነዚህን ከዘይቶች እናገኛለን ማለት ነው። ዋና የምግብ ዘይት አይነቶች የምንላቸው የወይራ ዘይት ወይም ኦሊቭ ኦይል የምንለው አለ። ጤና ጥቅሙ ሞኖሳቹሬትድ ፋት ይባላል። ጥቂት ፋት ያለው አይነት የወይራ ዘይት ነው። ሌላው ደግሞ ኤክስትራ ቨርጂን ኦይል የሚባል አለ። በጸረ ኦክሲደንት የበለጸገ ሲሆን ለልብ ጤንነትና እብጠት ለመቀነስ በጣም ጠቃሚ ነው። አጠቃቀሙ ኤክስትራ ቨርጂን ኦይል ማለት ነው ለሰላጣ፣ ለቀዝቃዛ ምግቦች እና ጥቂት ሙቀት ለሚፈልጉ ምግቦች ለምሳሌ ለስለስ ያለ መጥበሻ ይመረጣል ማለት ነው። ፒውር ላይት ኦሊቭ ኦይል የሚባለው ለከፍተኛ ሙቀት ማብሰያ ሊያገለግል ይችላል ማለት ነው። ሌላው አይነት የዘይት አይነት ደግሞ የሱፍ አበባ ዘይት ወይም ሰንፍላወር የምንለው ሲሆን ጤና ጥቅሙ በአብዛኛው ፖሊ አንሳቹሬትድ ፋት ይባላል። ብዙ ስስ ቅባቶች አሉት። ሃይ ኦሊክ ተብሎ የተጻፈው ግን በሞኖሳቹሬትድ ፋት የበለጸገ ስለሆነ ለጤና የተሻለ ነው። ሃይ ኦሊክ ሰንፍላወር ሆኖ ሃይ ኦሊክ ተብሎ የተጻፈ ግን ከሆነ በሞኖሳቹሬትድ ፋት የበለጸገ ስለሆነ ለጤና የተሻለ ነው ማለት ነው። ከዛኛው ጋር ሲነጻጸር ይሄኛው ሞር የተሻለ ነው። ያ ፖሊ አንሳቹሬትድ ፋት ስለሆነ ለሰውነታችን ሞር ፋት ስለሚሰጠው ከዚህኛው አንፃር ጎጂ ነው ማለት ነው። የካኖላ ዘይት የሚባል አለ። የጤና ጥቅሙ ዝቅተኛ በሆነ ሳቹሬትድ ፋት ማለት ጠንካራ ቅባት እና ከፍተኛ በሆነ አንሳቹሬትድ ፋት ስስ ቅባት የሚታወቅ ነው። የካኖላ ዘይት በይዟል ኦሜጋ 3 ፋቲ አሲድ በውስጡ ይዟል። አጠቃቀሙ ጣዕም የሌለው በመሆኑ ለመጥበስ፣ ለመጋገርና ለተለያየ ምግቦች ተስማሚ ነው። ሌላው የኮኮናት ኦይል ነው። የኮኮናት ኦይል ጤና ጥቅሙ በሳቹሬትድ ፋት ወይም ጠንካራ ቅባት ከፍተኛ ነው። ነገር ግን አንዳንዶቹ እንደ ሚዲየም ቼን ትሪግላይሰራይድ ያሉ ቅባቶች ለሰውነት የተለየ ጥቅሞች ሊሰጡ ይችላሉ። አጠቃቀሙ በቤት ሙቀት ጠጣር ስለሆነ ለመጋገርና ልዩ ጣዕም ለሚፈልጉ ምግቦች ያገለግላል። ለከፍተኛ ሙቀት ማብሰያም ሊያገለግል ይችላል። በልብ መጠቀም ይመከራል ማለት ነው። የጤናማ ዘይት ምርጫ መርሆች ከምንላቸው አንዱ የተመጣጠነ
ቅባት በውስጡ የያዘ ማለት ነው። ሞኖ አንሳቹሬትድ ስስ የሆነ ቅባት ያለው ወይም ፖሊ አንሳቹሬትድ ብዙ ፋት ያላቸው ይመረጣሉ። ለምሳሌ የወይራ፣ የካኖላ፣ አቮካዶ፣ የለውዝ ዘይቶች ተመራጮች ናቸው። ሳቹሬትድ ፋት ጠንካራ ቅባት የበዛባቸውን መቀነስ ያስፈልገናል ማለት ነው። ለምሳሌ የኮኮናት፣ የፓልም ዘይቶች ባበዛን ቁጥር በሰውነታችን ውስጥ ብዙ ፋት እንዲጠራቀም ያደርጋል። ስለዚህ እነዚህን መቀነስ ወይም ማስወገድ አለብን ማለት ነው። ትራንስፋት የሌላቸውን ይምረጡ። ሌላው ደግሞ የጭስ ነጥብ ወይም ደግሞ በከፍተኛ ሙቀት ጭስ የሚያመጡ ዘይቶች በሚልም ይለያሉ። ዘይት ማጨስ የሚጀምርበት የሙቀት መጠን አለው። ከዚህም በላይ ሙቀት ሲያገኝ ጎጂ ኬሚካሎችን ሊፈጠር ይችላል። ለከፍተኛ ሙቀት ማብሰያ ከፍተኛ የጭስ ነጥብ ያላቸው ለምሳሌ የተጣራ አቮካዶ፣ ካኖላ፣ ኦቾሎኒ ዘይት ይጠቀሙ። ለከፍተኛ ሙቀት ማብሰያ ሲያስፈልግ ማለት ነው። የተጣራ አቮካዶ፣ ካኖላ፣ ኦቾሎኒ ዘይቶች ይጠቀሙ። ለሰላጣና ዝቅተኛ ሙቀት ላላቸው ለሚፈልጉ ምግቦች ደግሞ ዝቅተኛ የጭስ ነጥብ ያላቸውን ለምሳሌ ኤክስትራ ቨርጂን ኦይል ይጠቀሙ። አቀነባበሩ ወይም ፕሮሰስ ሲደረግ ኮልድ ፕሬሸር ያልተጣራ ዘይቶች የተፈጥሮ ንጥረ ነገሮችን እና ጸረ ኦክሲደንቶችን ስለሚይዙ ለጤና የተሻሉ ናቸው። በተለይ ለሰላጣ ኮልድ ፕሬሸር ያልተጣራ ዘይት የምንላቸው የተፈጥሮ ንጥረ ነገሮችን እና ጸረ ኦክሲደንቶቻቸውን ስለሚይዙ ለጤና የተሻሉ ናቸው። በተለይ ለሰላጣ ሪፋይን ወይም የተጣራ ዘይት የምንለው ደግሞ ለከፍተኛ ሙቀት የተሻሉ ናቸው። ግን አንዳንድ ንጥረ ነገሮችን ያጣሉ። እነሱም አዘውትረው በተጠቀሙ ቁጥር አንዳንድ ንጥረ ነገሮችን ያጣሉ ማለት ነው። ጥንቃቄ በዘይት ምርጫ ዙሪያ ያላችሁን ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ። ቀጣይ በምን ርዕስ እንወያይ ያላችሁን አስተያየት ኮሜንት ላይ ጻፉልን። በተጨማሪ ይጠቅማችኋል ብለን የምናስበው እንደ ቲፕ ብትወስዱት ብለን የምናስበው ዘይትን ከአንድ ጊዜ በላይ አትጠቀሙበት። 2-3 ጊዜ ስትጠቀሙበት ጤናማ ያልሆነ ዘይት ይሆናል ወይም ሌላ ኬሚካል ሪያክሽን ይፈጠራል ማለት ነው። ሰውነታችንን ለካንሰር ያጋልጣል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ጤናማ ምርጫ ለጤናማ ህይወት።